ኦኬ ካርቶክ ካርቶኩ ተመልሷል። እንግዲህ አባቴ የመኪና እስኪከለክለኝ ድረስ ካርቶክ ይቀጥላል ማለት ነው። ሶሪ አንዴ ሄሎ ካርቶክ ስለ ካርቶክ እያወራሁኝ ነበር አይደል? ያ ይሄን መኪና እንግዲህ አባቴ እስኪወስድብኝ ካርቶክ ይቀጥላል ማለት ነው። ለማንኛውም ዛሬ ወደ ቁም ነገሩ ስንገባ ዛሬ ሌግ ዴይ ነው። ሌግ ዴይ ብዙ ወንዶች እና ብዙ ሴቶች ማይዳፈሩት ቀን ሌግ ዴይ እሱ ቀን ነው እንግዲህ ዛሬ። ግን አሁን መጀመሪያ ወደ ጂም አይደለም የምሄደው ወደ ዋሪዲስ ያ እንትን ፒሲን ለማሰራት እየወሰድኩኝ ነው። እናት ለማሰራት ግን የሆነች የምትጫን ነገር አለች። አዲስ የገዛሁት ጌሚንግ ፒሲ ላይ መስተካከል ያለበት አክቲቬት መደረግ ያለበት ነገር አለ። እሷን አክቲቬት ለማስደረግ እየሄድኩኝ ነው። ከዛ በኋላ ጂም ገባለሁ ማለት ነው። ግን ሰዓት ሄዶብኛል ከ43 12 ሰዓት ያ ምን ማለት አይደለም። እንሄዳለን እንግዲህ ዛሬ ሌግ ዴይ ነው እንዳልኳችሁ። ምንድነው ቁምጣ የመልበስ ቻሌንጅ ነው ዛሬ ቀን አንድ። ያ ቁምጣ የመልበስ ቻሌንጅ ቀን አንድ ነው። ለምን መሰላችሁ? እኔ ቁምጣ መልበስ በጣም ነው የሚከብደኝ። ለምን እንደሆነ አላውቅም። እግሬ ቀጭን የሚባል አይደለም፣ ይሄን ያህል ትልቅ ደግሞ የሚባልም አይደለም። ግን ቁምጣ መልበስ ይከብደኛል። በነገራችን ላይ ሀበሻ እግሩ ቀጭን ነው ምናምን ሲባል እንዴት መሰላችሁ? ብዙ ሰው እግር ሲባል እንትን ብቻ ነው የሚመስለው። በቃ ምንድነው እንትን ብቻ ነው የሚመስለው። እግር ሲባል ኳር ብቻ ነው የሚመስለው። እና ኳር ብቻ አይደለም እግር ማለት፣ ኳር ብቻ አይደለም። ኳር ብቻ አይደለም እግር ማለት። ያ ኳር ብቻ አይደለም እግር ማለት። እንደውም በጣም ወሳኙ ቁምጣ ለመልበስ የሚያስፈልገው ብዬ ማምነው እኔ ካልፍ ነው። እንግዲህ ደግሞ የብዙ ሰዎች ካልፍ የተመታ ነው፣ የኔንም ጨምሮ ማለት ነው። እንደ ኳሬ ትንሽ ይሻላል ከካልፌ አንፃር እና ይሄን ካልፌን አሳድጌ ቁምጣ ስለብስ እኔ ራሱ ትንሽ ሞራል እንዲሰማኝ እንግዲህ ዛሬ ቀን አንድ ምን ብያለሁ? ቁምጣ የመልበስ ቻሌንጅ ቀን አንድ ብዬ ጀምሬያለሁ ማለት ነው። አሪፍ የሆነ ካልፍ ነው ዛሬ። ካልፍ አልሰራም ለነገሩ፣ ትናንትና ሰርቻለሁ፣ ግን ስለቆየው ሪከቨር አያደርግልኝም። ዛሬ አልሰራም። ዛሬ ኳድ ብቻ ነው የምሰራው። ዛሬ ኳድ በደንብ አድርጌ እሰራለሁ። ያ እንግዲህ በተለመደው ዋናው በስኳት ነው የምጀምረው። እስከ 120 ለመሄድ እሞክራለሁ ዛሬ። እንግዲህ ምንም ከት ያደረኩኝ ቢሆንም ምንም አቅሜ ቢዳከም እጅ አንሰጥም። እንደምንም ብለን 150ውን እና 120ውን እንሰራለን እንደምንም ብለን። ስለዚህ 120 ቢያንስ አንድ 6 ትሪፕ። ያ አሁን ላይ ነው 6 ትሪፕ፣ ግን ሌላ ጊዜ ቢሆን ከዛ በላይ እሰራለሁ። ግን 121 6 ትሪፕ ብቻዬን ከሰራው በጣም አሪፍ ነው። ራሴን ሳላደክም በቃ። ምክንያቱም ሜን እዚህ ጋር በመንገድ የመጣሁት ግን ይሁን በቃ ራሴን ሳላደክም ለመስራት እሞክራለሁ። 120 ኬጂ ማለት ነው። በኤክስቴንሽን ምናምን ዋርም አፕ አድርጌ ለመግባት እሞክራለሁ። ያ እንግዲህ እነዛ ነው የሚሆነው። እንግዲህ ይሄ ቻሌንጅ እንዴት ነው የሚቀጥል ይመስላችኋል? ቁምጣ የመልበስ ቻሌንጁ ለራሴ ዝም ብዬ 1-2 ወር ልስተውና በዛ 2 ወር ውስጥ ጭንቅላት የሚቀበለውን ያክል ለውጥ ካመጣሁኝ ቁምጣ ልብሳለሁ። አለኝ ቁምጣ የሚገርማችሁ ከጂም ሻርክ ለዛው መዝጂ እንኳን አለበስኩት።
ጋ እኔ የኔ ነገር አይታወቅም። እግሬ ሳያድግም ልለብሰው እችላለሁ። እንደ ሙዴ ነው። ለማንኛውም ላፕቶፔን እንትን የምልበት ከደርሻለሁ። ሰርቪስን የሚያደርግልኝ ሰው ጋር ደርሻለሁ። ደስታውን ላፕቶፔን እመለሳለሁ። ጂም እየሄድን ደግሞ እናወራለን። ያ ሚሳችን ሰተን ተመልሰናል። እንግዲህ ያ ጌሚንግ ፒሲ ገዝቼ ጌም ካልተጫወትኩኝ ምኑ ነው ጥቅሙ ብዬ GTA 5 አልከፍት ብሎኝ ነው። ሞከርኩት እምቢ አለኝ። እስቲ እንዳስተካክል እችላለሁ። አንድ ጎበዝ አለ እዚህ ጋር እና እችላለሁ እዛ። ለማንኛውም ትላንትና ቆይቼ ነው የገባው ብያችሁ ነበር አይደል? እንትን ምንድነው ትንሽ ጨምርላችሁ ላይት ትናንትና ጂም ቆይቼ ነው የጀመርኩት ብያችሁ ነበር አይደል? እና ለዛ ትንሽ እንዲህ የሆነ ስትራፖ የሚባል ነገር አለ። እሱ ይዞኛል፣ ስትራፖ ይዞኛል። እና ትራይሴፕስ ባይሴፕስ ምናምን ተያይዟል። ግን ምንም ከሌግ ዴይ ጋር የሚያገናኝ ነገር የለም። ሌግ ዴይ መቀውጡ የማይቀር ነገር ነው። ስለዚህ ሰዓት 12 ሰዓት ከ50 ነው እንግዲህ። እንደውም አሪፍ ነው፣ ምክንያቱም ሰው ምናምን ስለሚቀንስልኝ ድምፅ አጥፍቼ እንድሰራ አሪፍ ነው የሚሆነው። እና እንዴት ነው ይህን ቁምጣ የመልበስ ቻሌንጅ አሳካዋል ብላችሁ ታስባላችሁ? እኔ ግን አልዋሻችሁም፣ ሌግ ዴይ ለመውረድ እየሞከርኩኝ ነው። እንዴት ነው የሚባለው? የሆነ እኔ አሁን ምን አንድ መሆን የምፈልገው ነገር አለ። ማይንድ ሴቴ እንደ ሁሉም ሰው እንዲሆን አልፈልግም። ላይክ እንደ ራንደም ሰው እንዲሆን አልፈልግም። አሁን ጂም ውስጥ እንደሚታየው ሰው ለምሳሌ ሌግ ዴይ ሲመጣ ዛሬ ሌግ ነው እንደዚህ የቼስት ሰርቼ ልውጣ እንደሚለው ሰው መሆን አልፈልግም። ሌግ ዴይ ከሆነ ሌግ ዴይ መስራት፣ ቼስት ከሆነ ቼስቱን፣ ባክ ከሆነ ባኩን መስራት ነው የምፈልገው። የሆነ ወርካውት ፈርቼ ምናምን መቀየር አልፈልግም። እና ያን ማይንድ ሴት ከኔ ጋር የሆነ ስቲክ አድርገው እንዲቀጥል ለማድረግ እየሞከርኩኝ ነው። እና ይሄ ማይንድ ሴት ደግሞ በጣም ይጠቅማቸዋል። እንዲህ በጂሙ ብቻ ሳይሆን በሁሉም ነገር። አሁን እኔ በፎሬክሱ ምናምን የሚጠቅመኝ እሱ ነው። አንድ ስትራቴጂ ላይ በቃ ስትራቴጂ ላይ ስቲክ ማድረግ፣ አንድ ነገር ስቲክ ማድረግ። ኧረ እባካችሁ እንደ ገብቶብኝ ነበር የሞታል። አንድ ስትራቴጂ ላይ ስቲክ ማድረግ በጣም ይጠቅማቸዋል። ምክንያቱም ቀስ በቀስ መጀመሪያ ላይ ቢከብድም ልክ እንደከበራችሁ ምንድነው ምናምን በላችሁ መቀየር የለባችሁ። ምንድነው ችግር ስቴ ምንድነው የሚሆን ነገር ስታውቁ እንደሱ የሚጠቅማችሁ ነገር የለም። አንድ ነገር ላይ ስቲክ እንደማድረግ በቃ እንትን ብሎ እንደመቆየት ማለት ነው። ግን ልክ አንዱ ካልሰራ አየር ላይ መቀየር አያስፈልግም። ልክ ከሌጎ ጋር አይገናኝም ነገሩ አማወራው ነገር። ግን ብዙ ጊዜ ሰዎች አንድን ነገር በአንድ ነገር ቀይረው መፍትሄ የሚያገኙ ይመስላቸዋል። እንደውም አንድ ነገር እንግዲህ ጂም እስከመጣን ድረስ ለውጥ ነው አይደል ፍላጎታችን። መቼስ ሁሉም ሰው ጂም የሚመጣው እንደየሰው ይለያያል። ግን አብዛኛው ሰው ሰውነቱ ላይ ለውጥ ፈልጎ ነው የሚመጣው። ለጭንቅላቱ ሰላም ረፍት ብሎ የሚመጣ ሰው በጣም ብዙ አለ። እሱን አውቃለሁ። ግን ደግሞ ብረት እስካነሳ ድረስ ሰውነት ይቀየራል። ምግብ ምናምን እስከተስተካከለ ድረስ ሰውነት ይቀየራል አይደል? ስለዚህ እንዴት ነው አንድን ነገር 100% ለማድረግ ዝግጁ መሆን አለባችሁ። በቃ አሁን በሆነ ዘርፍ ስገቡ እኔ አሁን ለምሳሌ አልዋሻችሁም፣ በትሬዲንግ ላይ ስገባ ማለት ነው ያኔ በዚህ ጩጭ ያለው ትሬዲንግ ጩጭ አልባለም፣ ግን ያው እንደዚህ ማይንድሴት እንደዚህ አልነበረም። እና ያኔ ራሱ ምን ነበር ምለው ይሄን ነገር አሳካዋለሁ በቃ 100% እዚህ ነገር ውስጥ ነው የምፈልገው ብዬ ነው ያሰብኩት ራሴ። ማለት ስራ ጋር ሁሉ ሂድ ማዘር ስራ ጋር ሂድ ምናምን ስትለኝ በጣም ነበር የምበሳጨው። ይሄ ምንድነው አሁን አቤል ስለምንድነው የምታወራው ምንድን የምትለን ካላችሁ አንድ ነገር ላይ ስቲክ አድርጎ በቃ የመቆየት አንድ ነገር ይዞ በቃ አለቅህም ብሎ የመያዝ
ሌግ ላይ ስኳት ስትሰራ ስኳት ካልተመቸ አትቀይረው። ስኳቱን እንደኔ ክብረቱን ቀንስ፣ ስኳቱን ስራው ገብተህ ስራው። ስኳቱን በሌግ ፕረስ ቀይረው። አውቃለሁ ሌግ ፕረስ እና ስኳት አንድ አይነት መሰል ያስተራል ይችላል አውቃለሁ። እሱም ግን አንድ ነገር በጣም በከበደ ቁጥር ያ ነገር በጣም አንተን የሚለውጥ ተባባ። አትሌቱን ጨለማ አድርጎ ምንም ማድረግ አልችልም። አንድ ነገር በከበደ ቁጥር እሱ ነው ሌላ ብራው እንዴ ያ እንዲያ ማድረግ ይችላል። አንድ ነገር በከበደ ቁጥር እሱ ነው ለውጥ የሚያመጣው ህይወታችሁ ላይ ማለት ነው። ስለዚህ ከባዱን ነገር አሳዱ። ሆን ብላችሁ ከባድ ነገር ለማድረግ ሞክሩ። ሆን ብላችሁ በቃ ይሄ ውስጣችን ደግሞ ሲሰራ የኛ አይምሮአችንም ሆነ ሰውነታችን አይምሮአችን ትንሽ የሚያስጨንቀው ነገር ሲመጣ አቁም ነው። ቀጥል የሚል እንትን የለውም። አቁም ነው። የማንኛውም ሰው ጭንቅላት አቁም ነው አይደለ? ያን ነገር ማሸነፍ ነው የሚፈለገው። ማይንድሴት ማለት ያኛው ነው። በቃ ያን ነገር አቁም ሲል አላቆምም ብለህ መቀጠል ነው እንጂ አታቁም የሚል ማይንድሴት መቼም አይመጣልህም። እሱን መቀበል አለብህ። አንተ ራስን ሴት ማድረግ ያለብህ አቁም የሚልን ነገር አላቆምም እንዲል ማድረግ ነው ያለባችሁና ስለዚህ ምንም ነገር ላይ ገቡ፣ በፎሬክስም ገቡ፣ በየትኛውም ስራ ላይ ገቡ። ከከበራችሁ ስራው አትቀይሩት። ወዲያው ታገሉ፣ አስተካክል። እንዴት ነው የከበረኝ ምንድን ነው የሚለው ነገር አስተካክለ ሞክር። ረጋሚ ያኔ ይስተካከልልሃል፣ ይሰራልሃል። ስለዚህ እንደዛ ነው የሚሆነው እንጂ ይሄ አንድን ነገር በአንድ ነገር በመቀየር መፍትሄ ይገኛል ብዬ አላምንም። እንደኔ ነው። ይሄ ነገር ልክ ላይሆንም ይችላል እኮ ግን እንደኔ አንድን ነገር በመቀየር መፍትሄ አይገኝም። ያን ነገር ደጋግሞ በማድረግ ነው መፍትሄ የሚመጣው ብዬ አስባለሁ። እና ለማንኛውም ጂማችን ደርሰናል። ትንሽ ዛሬ ካርቶኩም ትንሽዬ ከትላንት ነው ረዘም ብሏል አውቃለሁ። እና ያ ግን ይህን ቪዲዮ ፖስት አደረገው ትንሽ ሊቆይብኝ ይችላል አላውቅም። ፒሲን ዛሬ ካልመለሰልኝ ኤዲት ማድረጉ ትንሽ ያቆየኛል። በድሮ ፒሲ ደግሞ ኤዲት ማድረግ አልፈልግም። በስማ አዲሱ ለምን የድሮ ፒሲም እየመሰለኝ አይደለ። ለማንኛውም ኦልሞስት ሰዓታችን 1 ሰዓት ሊሆን ነው። 12:56 ማለት ነው። ጂሙ ባዶ እንደሚሆን አልጠራጠርም። ባዶ ባይሆን እንኳን ሰው ብዙም አይኖረውም። ስለዚህ ጂም እንደንሰራን እዚህ ጋር እንዞራለን። ይረፍ መኪናው እንዞራለን እንደዚህ ያ ይላፋል አይ ቲንክ ባያ ደርሰናል ጂማችን። ለማንኛውም ያ ሌትስ ኪል ኢት ማን ዋርም አፕ ሴት ሶፋ ያ 60 ኬጂ ዋርም አፕ ረገነ ቀጥታ ወደ 120 ኬጂ ነው የሚሆነው። አቅሜ መጨረሻ አልፈለግም። ያ ኩይኩ Yeah. Okay. Betul ya. Gamşalo? Gamşalo? ኦኬ ያው እንደምታየው 120 ኬጂ አድርጌዋለሁ። ያ ምንድን ነው በ60 ኬጂ ዋርም አፕ አደረኩኝ። ከዛ አሁን ከትም ላይ ስለሆንኩኝ አቅሜን ከመጨረስ ወዲያው ነው የገባሁት ወደ 120 ኬጂ ማለት ነው። እኔ መመክራቸዋለሁ እንዲህ ብታደርጉ። ተማን Oh my God. Come on. Come on.
Oh fuck. Up. Thank you. ماشي. ايش ثانك يو. بدري. اوكي. So let me think. እንግዲህ 6 ብለን ነበር 5 ሰይታራ ያ እንደን ጎበዝ ነኝ ምሬ የምላችሁ በጣም ኃይለኛ የሆነ ዴፊሲት ውስጥ ነው ያለሁት። አቅሜ ሞቷል። እንደበላውን የሚረበኝ ዘይት ያለው ምግብ አልበላም። ያ ግን ይህን አውቃለሁ። ፎርሜ ይህን ያህል አሪፍ ይባላል ደግሞ መጥፎ ማለት ነው። ምንድነው ስኳት ላይ ዋናው ነገር ኒ ፍሌክሽን ይባላል። ቋራችሁ በደንብ እንዲሰራ ያደርጋችሁ። ያ ምንድነው የጉልበት መታጠፍ። ጉልበታችሁ በደንብ ዲፕ የሆነ እጥፋት ባጋጠመ ቁጥር የማለት በደንብ ያደርግ ነው ማለት ነው። ስለዚህ ስኳት ስትሰሩ እንዳትቀመጡ ወይስ አንዳንድ ሰው ነው ይቀመጣል እንዲያርገው ላይ ወደዚህ ነው ወደፊት ይሄን እንዲህ ነው ማድረግ አድርጉት። እንዴት ነው እሱ ላይ እንደዚህ ማለት እናት እንደዚህ ግን ያ ነው ከዚህ ያ እንደዚህ ይሄን ወደፊት ይወጣው እናት እንደዚህ ቀጣ ይባል አሁን እንደዚህ ያለ ቤለ ቁጥር አሪፍ ጥፋት አለው ማለት ነው። እንደተራማው እኔ አንድ 10 ኪሎ ከምሰና ገባል እንዳይ ታንፈርዶል ነው አሪፍ ነው መሰለኝ ላይ ግንባ ትንሽ ዲፍረንስ አለ። ለማንኛውም መቶ አስራ አድርጌዋለሁ 10 ኪሎ ጨርሻለሁ። እንደዚህ ላይፍ ሴቨር አስቀምጫለሁ ብላ መቼ ብለኛል ካለ ከባድ ሴፍቲ ኢንፎርተር ያለ ይሳል ለማንኛውም ከሆነ always yeah come ولا جيب تنش تقفل جيب تنش كف جن كف يا درجة كمان اوكي oh thank you oh man Balkan response. Back for us maybe. Okay. በጣም ቶሎ ማለት ነው ተቀራጽኩት አሁን ዋሪ ግድ ፓርቲ ደግሞ ኤክስፕረስ ይጣሰው ማለት 25 20 15 170 ኬጂ መስለኝ ያ 170 ኬጂ let's see ኖርማል ሙሽን ነው ኮንትሮል ነው ያለው ኮንትሮል it's here አሁን በዚህ ሰዓት ስለዚህ ኮንትሮል ሳራ ነው ዛሬው ማለት ግን እዚህ ጋር ምን ልሰጣችሁ ስትሰሩ ኳድ የተባለ ነገር እንዳለ ለማስደግ በደንብ አድርጋችሁ ዲፕ የሆነ ኒ ፍሌክሽን ያለው ነገር ምረጥ ታይስ በጣም በኒ ፍሌክሽን እና በጣም አይተህ በጣም ጥብብ አድርጎ
ጉልበታችሁን እንትን የሚለው የሚያጥፈው ኤክሰርሳይዝ መጣችሁ ስሩ። ከዛ ደግሞ በምናምን ያለው መሰላችሁ ኮንስታንት በሆነ ቴንሽን ማለት አንዳውን ሰርታ አርፋ ምናምን አለ ሬስት አያርግም። የሆነ አስጨናቂ የሚሆን ሬስት ድረስ ዝም ብለህ ሰዎች የሆነ ልክ እንደ ሮቦት ነገር ማለት ያን አሪፍ የሆነ ቴንሽን እንሰጥም ትችላለህ ማለት ነው። ኳድ ላይ ወድ ኳዳቸው ላይ ለወንድ ብቻ አይደለም ማለት ኮንሰንት እንዳረታይ ወይስ ደግሞ ምን ተመጃለሁ ሮዝ መጣል Come on. Lo yine mi dedin? Tamam. Nah, ቀላል አንድ 10 ኬጂ መጨመር አለብኝ። 10 ኬጂ 5 አለ። ቆይ 20 እናስገባ። 15 ነው 20 እናስገባ። ቀላል 25 ነው ይሁን ባኬት አባስ አንገፋዋለን እንጂ አይገፋንም። እሺ ሳል አይገፋንም። እሱኛ አንገፋዋለን። ስንት ማለት ነው? 25 ማለት ነው አይደል? 190 ማለት ነው። የተሰማ ነበር መጀመሪያ እንትን ስጠላ እንግዲህ ሰምታችኋል። አሁን እንዳትርቅ አጠገቤ እንዳትርቅ እግሬ እንዳይሰሩ Come on. Come on. Hey, mi kan leon. Voy aquí. ትንሽ ደግፍ አለ። ትንሽ ማንሽ ዝም ዘው Sumo. Fast, በደንብ አግዘኝ ነው። Okay. Thank you. Oh man. I think ከት እያደረኩኝ 190 ነው በመጀመሪያ ጊዜ። ፊማ በስመ አብ በዚህ ጋር ታግዘኛለህ። ካሜራውን ለሸፈት በዚህ ጋር ነው። ኦኬ ሰከንድ ሴት ሴም ዌይት ሴም ኤቭሪቲንግ ሌትስ ጊቭ ኢት ኦኬ ማይክ ታይሰን ኤዲት ረጃላ Come on. Come on. ሁለት ብቻ Come on. One more. Thank you. Huh? Nothing.
Shit. Woo. I love being leg brace. በጣም የምወደው ለማንኛውም let's move on በቃ የኛው በዛ እንደ በዛ extension and after I do this shit I'm gonna do some CC squats followed by extension leg extension yeah እቺ ነገር ትንሽ ከፍ yeah maybe once I come ሰራኝ like burn out እንዲያደርግልኝ ፓምፕ እንዲሆነ ማለት ነው ከዛ ፖዝ ማድረግ ነው እንጨምሳለን ማለት ነው ያ fuck እንዴት ነው ያ ትንሽ በዛ አሁን ተመች I think full stop yeah come on Anderson think እንግዲህ follow me አለው move Oh man. Shit. There. Oh man. Concrete አደረገ ለማንኛውም let's pause down በጣም አሪፍ ኦኬ ሌንሱን ቀይሬዋለሁ ወደ 35 ሚሊ ሜትር ፊክስር ነው ሌንስ ላይ እንደነገርኳችሁ የሶኒ ሌንስ እንግዲህ ችግሮቹ ናቸው ፊክስር ናቸው ዙም አውት ማድረግ አትችልም ግን ይሁን አሪፍ ነው ከኒከን ከካኖን በጣም ይሻላል ላይቲንጉም በተለይ ፎከሱ በጣም የሚሻለው ሶኒ ካሜራ ለዛ ነው በጣም የምወደው በዛ ላይ ሚኒ ናቸው ሶ ምንሰራን ሁለት ሴት ስኮፕ አይ ቲንክ 3 ሴት ሌክፕረስ ነገራችን የመጨረሻውን ማይ ስፖርት አረበላቸው ነው ካሜራው ነው ተሆነም በጣም ሻተር ስፒዱ ምናምን ጨምሮት ነው አፕሮች ምናምን አዳወልቆብኝ እሱን አላስገባላችሁም ስለዚህ 3 ሌክፕረስ እና አንድ ኤክስቴንሽን አላሻችሁም በጣም አሪፍ የሆነ እንትን የተሰማኛል አሪፍ የሆነ ፓምፕ ነው ብዬ ነው የማስበው let's see ብቻ let's see let's take a shot oh what do you think ካቤል ከት ያደረገ ነው አሎሻችሁም አሁን በካሜራ አይታያችሁም ላይታያችሁ ይችላል ግን ትንሽ
ሾሪሞን ባህሪ ያየሁበት ነው። ግሬ ትንሽ እዚህ አካባቢ ምናምን እስቲ ከማ ሀገራችን ለክፎ በነገራችን አሁን ከፓሪ ይልቅ ሃምስትሪንግ ያው ትንሽ የተሻለ ለውጥ ሊያመጣ ይችላል ማለት ነው። ስለዚህ ያ እንግዲህ ለሌላ ካምፔን ይመስላል። ለማንኛውም እንውጣ ጨርሻለሁ። ኦኬ ሶ ያ የማያልፍ የለም አለፈ። ሚስናት ይሄን ያህል ሄቪ የሆነ ኳርቴል ግን አሪፍ የሆነ ኳርቴል ነው አልዋሻችሁ። ያን ያህል ባይሆንም አሪፍ የሆነ ፓምፕ አግኝቼበታለሁ። እዚህ ጋር ደግሞ ሼክ አለን የ10G of creatine and 1 scoop of protein powder. Yeah, so I'm gonna drink this shit and ወደ ስራ ሄዳለሁ ማለት ነው። እናቶ ወደ ስራ ቤት ሄድና ምግቤን ይዤ እሄዳለሁ። እሱን ምግብ እዛ ስራ ጋር ሄጄ እበላለሁ። እስቲ እናስነሳ ሞተሩን በማኑዋል መኪና እዚህ ያ ከማ በማኑዋል መኪና ካርቶን ደስ ይላል። ትንሽ ጠጋ ትንሽ ያ አሪፍ ነው። አሪፍ ሶ እንዳይስተኝ እንዲህ አድርገውና እንሂድ። ሶ ያ ሜን ላስት ሚል እሱ ነው የሚሆነው። ላስት ሚል ግን ደግሞ አንድ ስናት ሚል ግን አንድ እንታለች ማታ ላይ ምንድነው አንድ ግሪክ ዮገርት አለች። ለመሰላችሁ ብዙ ጊዜ ግሪክ ዮገርት የምጠቀመው ነው። ግሪክ ዮገርት ብቻ ነው የምጠቀመው እዚህ ጀምሮ ከዮገርት ማለት ነው። ለምንድን ነው ፋቱ የወጣለት የስብ መጠኑ የወጣለት እርጎ ስለሆነ ሃይ ካሎሪ የለውም። በተለይ ደግሞ ልክ እንደኔ ካሎሪ ዴፊሲት ስትሆኑ በጣም ይጠቅማቸዋል። ለምንድን ነው አሁን ፋት ያለው ምግብ ለምን በቃ ሲጀመር አሁን ለምሳሌ ፋት ሉዝ ወደ ማድረግ ስንመጣ ማለት ነው ፋት ያለው ምግብ አትብሉ ይባላል። ለምንድን ነው ፋት ያለው ምግብ የማንበላው ካላችሁ ፋት ያለው ምግብ በአንድ ግራም ፋት ባለው ምግብ ላይ ያለው የካሎሪ መጠን ከካርብና ከፕሮቲን ጋር ሲወዳደር በጣም እጥፍ ይበልጣቸዋል። ያ ማለት ባልሳሳት በአንድ ግራም ፋት ኤኒ ፋት ማለት ነው በአንድ ግራም ፋት 9 ግራም ካሎሪ ነው ያለው በአንድ ግራም ፋት ኤንድ በአንድ ግራም ካሎሪ በአንድ ግራም ፕሮቲን 4 ግራም ካሎሪ ያለው በአንድ ግራም ካርብ ደግሞ 4 ግራም ካሎሪ ያለው። ይሄ ማለት ፖርሽኑን አነስ ያለ ፖርሽን እንኳን ብትበሉ የፋቱን ላይክ አንድ ማንኪያ እንትን ዘይት ስታረጉ ለዛ ነው በጣም ብዙ የሆነ እንትን የሚኖረው በጣም ብዙ ካሎሪ የሚኖረው 120 ምናምን ሲባል ሰማችሁ አንድ እንትን ለዛ ነው። እና ምን ለማለት ፈልጌ ነው ፋት ያለው ምግብ አትብሉ ሳይሆን ትንሽ ፋት ያስፈልጋቸዋል። ያው ፋት ኢዝ ላይፍ ግን ፋት ያለው ምግብ ለመቀነስ ሞክሩ፣ በጣም ያግዛቸዋል እሱ። በነገራችን ላይ ፋት ያለው ምግብ ቀንሳችሁ ካሎሪ እንትን ማለት መጀመር በጣም አሪፍ ነገር ነው። ያው ፋት ያለው ምግብ እየበላን አንቀንስም ወይ እንትን ክብደት እንቀንሳለን በትክክል ግን ራሳችንን አስርበን ነው። ለምን ፋት ያለው ምግብ ትንሽ እንደበላን ዴፊሲት የምንለው አለ አይደል የካሎሪ መጠን እሱን ሂት እናደርጋለን። ያኔ ትንሽ ነው የምንበላው አንጠግብም፣ እንራባለን፣ ጭንቀት ነው ምናምን ጂሞስ በደንብ አድርገን ፐርፎርም ማድረግ አንችልም። ይኸውሉ ለምን ይመጣል? አሪፍ ምግብ ካርብ በልተን ፕሮቲን ደግሞ ሰውነታችንን እያሳደገልን አሪፍ ፕሮቲን አሪፍ ካርብ እያገኘ ይሄን ያህልም ሳንራብ መቀነስ እየቻለን ማለት ነው። ስለዚህ እንደዛ ለማድረግ ሞክሩ ማለት ነው። ካገኛችሁ እንደዚህ አይነት የማን ነው ግሪክ ዮገርት ለመጠቀም ሞክሩ። ካላገኛችሁም ደግሞ ያው ዮገርት ነው መጠቀም ትችላላችሁ። ግን እኔ የምመክራችሁ ምንድነው
በቀን ውስጥ የምትበሉትን ምግብ ለዩት፣ እወቁት። አሁን ምሳሌ እኔ እለካለሁ፣ ፉድ ስኬል አለኝ። ሶሪ ይህን በአንድ ፍሪሽኑን ለቀኩት፣ ዘለለ መኪናው። ፉድ ስኬል አለኝ፣ በሱ እለካለሁ እና አውቀዋለሁ በቀን ምን ያህል እንደምበላ ማለት ነው። ስለዚህ እናንተም እንደዛ ማድረግ ትችላላችሁ። ከዛ እሱን አንድ ሳምንት ላይ ከ0.8 እስከ 0.8 ኬጂ ማቀነሱ ከሆነ ትንሽ እየቀነሳችሁ ካሎሪውን፣ ፋታችሁን እየቀነሳችሁ፣ ካርቦን እየቀነሳችሁ ትንሽ እየቀነሳችሁ ቤት ትችላላችሁ ማለት ነው። እንደዛ ያደረጋችሁ እንትን በሉ። እኔም አሁን ሰፈር ደርሻለሁ። የዛሬ ቪዲዮአችን ይህን ይመስላል ማለት ነው። ነገ ቸስት ዴይ ነው። ነገ እንገናኛለን። እንግዲህ ነገ እንገናኛለን። የሚታችሁ ቻው።